ብልጥ ሴት ለራሷ ብቻ ባል አይደለም የምትመርጠው። መነጽሯን በደንብ አስተካክላ ይሄ ሰው ትክክለኛ አባት ነው ብላም ታያለች። ከዛ በኋላ ነው ልጆቿን ማሰቃየት ስለማትፈልግ መርምራና አጥንታ የመረጠችው ህይወት ውስጥ የምትገባው። በሙቀት አይገባም ህይወት ውስጥ። መረዳት መቻል አለባቸው ሴቶች እህቶቻችን። በቃላት አትሸወዱ፣ በቁስ አትሸወዱ፣ በምንም አትሸወዱ። እያንዳንዷ የምትወስኛት ውሳኔ ያንቺን ህይወት ብቻ አይደለም የምትወልጃቸውንም ልጆች የልጅ ልጆችሽንም ህይወት የሚነካ ውሳኔ ነው። ብልጥ ሴት ለራሷ ብቻ ባል አይደለም የምትመርጠው። መነጽሯን በደንብ አስተካክላ ይሄ ሰው ትክክለኛ አባት ነው ብላም ታያለች። ከዛ በኋላ ነው ልጆቿን ማሰቃየት ስለማትፈልግ መርምራና አጥንታ የመረጠችው ህይወት ውስጥ የምትገባው። በሙቀት አይገባም ህይወት ውስጥ። መረዳት መቻል አለባቸው ሴቶች እህቶቻችን። በቃላት አትሸወዱ፣ በቁስ አትሸወዱ፣ በምንም አትሸወዱ። እያንዳንዷ የምትወስኛት ውሳኔ ያንቺን ህይወት ብቻ አይደለም የምትወልጃቸውንም ልጆች የልጅ ልጆችሽንም ህይወት የሚነካ ውሳኔ ነው።